አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ ውዶች እንዴት ናችሁ? ላይ ደህና ናችሁ? እኔ ያለው አልሐምዱሊላህ። እና እንዴት ናችሁ? ያው እንደ ልማዳችን ቪዲዮውን ስታዩ ላይክ፣ ሰብስክራይብ እና ሼር እንዳትረሱ። ያው እንደ ልማዳችን አዲስ አበባን እያስጎበኘናችሁ ነው እና እንዴት ናችሁልኝ? ደህና ናችሁ ወይ? እንኳን ደህና መጣችሁ፣ እንኳንም ደህና ቆያችሁኝ እላለሁ የኔ ውዶች፣ የኔ ተወዳጆች እና እንዴት ናችሁ ብያለሁ። ዛሬ አንድ የገጠመኝ ነገር ማታ ላይቭ ላይ ቁጭ ብዬ የገጠመኝ ነገር ለማውራት ነው የመጣሁትና አንድ በቃ ጎረቤቴ በዙሪያዬ ያለ ሰው ነውና ሴትዋ ትዳር ማፍረስ ስላችሁ ኒካዋን ማውረድ ፈለገች። ትዳሩን የማይሆን ነገር ሆነ አግኝታው ሁለት ልጆች እናት ናት። ትዳሯን ያኔ ኒካውን ማውረድ ፈልጋ ከዛ በባሏ በኩል ያየኑ የሆነ የወንድ ልጅ ስርዓት ነው ወይ ስርዓት አይደለም የሚሉት በጣም የሚያስጠላ ነገር ስላየን እሱ በቃ የደነቀኝን ነገር ስለሆነ ነው ያሳዘነኝ ነገር ስለሆነ ነው ያው አብሬያችሁ እንዲካፈሉ የፈለኩት ማለት ነውና እና ይሄን ሰው እሷ የፈለገችው ኒካ ማውረድ ነው። ኒካ አውርድልኝ ስላለችው ሰው የሰው ልጅ ኒካ ማውረድ ካለበት ኒካ ያወርዳል። ኒካ ማውረድ ከሌለበት ደግሞ ያው አላወርድም ወይም ደግሞ በምን ምክንያት ወይም ደግሞ ምክንያቱ ምንድን ነው ብሎ ይጠይቃል። ወይም ደግሞ ያው በሽማግሌ እንዲፈታለት ያደርጋል እንጂ ያልሆነ ግብግብ ወይም ደግሞ ያልሆነ እልህ ውስጥ አይገባም። እና ከዛ ማታ የእህቴ ባል ምን ቢያረግ ጥሩ ነው? የእህቴ ስላችሁ ያው በዙሪያ ያለች እንጂ የእናቴ ልጅ ወይም ደግሞ የስጋዬ ባትሆንም ያው እህቴ ናት። በአጠቃላይ እህቴ ናት። እህቶቼ ሁላችሁም እህቶቼ እንደሆናችሁ ሁላ እሷም እህቴ ናት። እና ከዛ ምን ቢያደርግ ጥሩ ነው? እሱ ያለችው ኒካዬን አውርድልኝ፣ በቃ አንተ እንደዚህ ነው። ያው ችግራቸውን ዝርዝር አድርጋ ነገረችው። በሰው በኩልም በምትገባ ያኔ ምንድን ነው የሚባለው በጓደኞቹ ምናምን አስጠየቀችው። ከዛ ትልልቅ ሰዎች ጋር ሄደች በመጨረሻና አልቀርብም አለ። አልቀርብም እስኪ ኒካዬን በግድ እስኪ አውርድ የሚለኛ ያለው አልቀርብም አለ። አንዳንዴ የሆነ ብር ሲኖርሽ የምታደርጊው ነገር አታቂምና ባለስልጣንም ወይም ደግሞ ያው ባለስልጣኖች በአጠቃላይ የሆነ በስርሽ ከሆኑ ወይም ደግሞ በብር የምትገዣቸው ሆዳሞች ካሉ በአንቺ ዙሪያ ምንም ማድረግ ትችያለሽ። እና አሁን ይሄ በዙሪያው እነሱ ስላሉ ብቻ እነሱን ተማምኖ ያልሆነ ልጅቷ ላይ ያልሆነ ነገር እያደረገ በቃ የማይገቡ ነገሮችን ምናምን እያደረገ አየኑና ከትላንት ወዳ ምን አላት? ቤት ልጆችሽን አታገኝ ማለት ልጆችሽን በአይንሽን አታያቸው ማለት ቤት አላቸው ቤቱን አፈርሰዋለሁ አላት። አይሸጥምም ምንም አይደረግም። የቤቱ እቃ ሸጠዋለሁ አለ። ቤቱ ግን አፈርሰውና ልጆቼን ይዤ ራቅ ብዬ እሄዳለሁ አላት። ልጆቼን ይዤ ራቅ ብዬ እሄዳለሁ ሲላት ችግር የለውም የፈለከው አድርግ። ልጆቼም ደግሞ 18 ዓመት ሲሞላቸው ራሳቸው በራሳቸው ጊዜ እናቴ ብለው የመጡ ቀን እኔ ራሴ እቀበላቸዋለሁ። እስከዛ ድረስ ግን ችግር የለውም ካንተው ጋር ይሁኑ ምናምን አለችው። እንደዛ ስትለው በጣም ተናደደ። በቃ ያው በዛ በልጆቿ ስመጣባት ምናምን ብሎ ሲጠብቅ እሷ ደግሞ ያው ቦታ አልሰጠችውም። ስላችሁ ያው ልጆቿ የት ይሄዱብኛል ብላ መቼም ከአባታቸው ምንም ይሆኑብኛል ብላ አላሰበችም። ያው እና የትም ይሄዱብኛል ብላ ስላላሰበች እንደዛ ስትለው ተናደደ። በቃ በልጆቿ ስመጣባት እንደዚህ ተረጋጋች ማለት ነው የሚሉት ነገር እንትን አለ። እሺ ብላ ውላ አደረች። ከዛ በሶስተኛ ቀን መጥቶ ምን ቢያደርግ ጥሩ ነው? በፊት ከእሷ ጋር ሳይሆኑ በፊት ትዳር ከመያዛቸው በፊት የተነሳቻቸው ፎቶ አለ አይደለም? ያው የሆነ በወጣትነትሽ የምታደርጊያቸው ነገሮች በወጣትነትሽ ያው የምትነሻቸው ፎቶዎች ምናምን የተለየ ለየት ያሉ ናቸውና እንዳሁኑ ወይም ደግሞ የሆነ ታውቃላችሁ ብቻ በላይቫችሁ ሰዓት የምታደርጉት የምትነሱት ፎቶ ምናምን እና እሱን ነገር ምን ቢያደርግ ጥሩ ነው? ወላሂ ነው የምላችሁ። የልጆቹ አባት እኮ ነው። ራቆት ስላችሁ ራቆት ሳይሆን የሆነ አለ በሚኒ ወይም ደግሞ እንዲህ ቤት ውስጥ የተነሳቻቸው በቢጃማ ምናምን አሉ አይደለም? እነሱ ፎቶ አንስቶ
የኢሞ ፕሮፋይሉ አደረገባት። የምሬ ነው የምነግራችሁ። ከኢሞም አልፎ ማለት ነው ከኢሞም አልፎ ምን ቢያደርግ ጥሩ ነው? በቲክቶክ ለቀቀባት። ባልዋ የልጆቿን አባት። እሺ አሁን ይሄ ወንድ ምን ይባላል? በምንስ ይጠየቃል? በምንስ እንዴት ነው ቆይ እሱ ተጠያቂ መሆን የሚችለው? እንዴት ነው የሚጠየቀው? እስኪ ወንዶች፣ እኔ አሁን ማውራት የፈለግኩት ወንዶች ነው። እንደዚህ ቀልባችን ለምንድን ነው የሴትን ቀልብ የምትሰብሩት? ሴትን ልጅ የምታሳዝኑት? ሴትን ልጅ የምታስለቅሱት? አሁን እሷ በሰላማዊ መንገድ እንለያይ ባለችው ስጋዋን የልጆቹ እናት ስጋን አውጥቶ ሸጠ። የልጆቹን እናት ገላን አውጥቶ ሸጠ። አስቡት እስኪ። ይሄ በሚዲያ መልቀቅ ማለት ስጋዋን ወይም ደግሞ ገላዋን አውጥቶ ሸጠ ማለት ነው። እና ለምንድን ነው ይሄ ለማድረግ ያስፈለገው? ቪዲዮን ይከታተላል፣ ላይቭም ይከታተላል ይህን ሰው ማለት ነው። እና እኔ አሁንም እንድትሰማኝ የምፈልገው ነገር ወንድሜ፣ ይሄን ማድረግ የለብህም። አግባብ አይደለም። ሴት ናት፣ ሴት ልጅ ናት። የሴት ልጅ እንባ ምንም ነገር አያደርግልህም። እሷ ባለቀሰች ቁጥር ማታ በጣም ነው ያዘነችው። የምሬ ነው፣ በጣም አዝናለች። በጣም ልቧ ተሰብረዋል። ፎቶዋ ስለተለቀቀ አይደለም ልቧ የተሰበረው ማለት ነው። ልቧን የተሰበረው እንዴት የልጆች አባት የኔን ገላ አውጥቶ ይሸጥብኛል፣ እንዴት አውጥቶ ሚዲያ ላይ የኔን ፎቶ ይለጥፋል ብላ በጣም ልቧ ነው የተሰበረው። በጣም ነው ያለቀሰችው። እውነትም በምታምኑት ሰው መከዳት ማለት በጣም ቁስል ወይም ደግሞ ከባድ ህመም አለው እና እቺ ልጅ በጣም ነው የምሬ ነው በጣም ነው የተሰበረችው። ወንድሜ እየሰማኸኝ ቪዲዮን እያየህ ልታይ ትችላለህ። እየውም ደግሞ ይደርሰሃል እየው። እና ሴት ልጅን እንዲመስበርን አቁሙ። ሴት ልጅን አንገቷን አታስደፏት። ሴት ልጅን በሆነም ባልሆነም ነገር እንድታለቅስ አታድርጓት። የምሬ ነው የምነግራችሁ። ደስ ባላችሁ ሰዓት እህል ውሃችሁ አላለቀም ባለ ሰዓት አላህ አብራችሁ ኖራችኋል። ልጆች አፍርታችኋል። ብዙ የፍቅር ጊዜ አሳልፋችኋል። አሁን ያን ነገር አልቆ ይሄን ነገር አልፈልገውም ይቁም ስትል ማቆም ስትፈልግ እዚህ ጋር ተነጋግራችሁ ማቆም እንጂ እዚህ ጋር ያልሆነ አግባብ ያልሆነ ነገር መደረግ ወይም ደግሞ ማድረግ አልነበረብህምም የለብህምም። ወደፊትም አሁንም ቢሆን ይሄ በህግ የምትጠየቅበት ነገር ነው። አንድን ሚስትህን ብትሆንም ማንም ሰው በህግ ቢጠይቅህ ብትጠየቅ እዚህ ጋር በጣም ብዙ አደጋ ውስጥ ነው ያለኸው። አንድን ሴት ሚስትህን ብትሆን ራሱ መብትህ አይደለም የእሷን ገላ አውጥተህ መሸጥ። እና የእሷን ገላ አውጥቶ የመሸጥ መብት ማንም አልሰጠህም፣ ማንም ፍቃዱን አልሰጠህም። እና ስነ ስርዓት ብታደርጉ ጥሩ ነው። ወንዶች ያለ አግባብ ነገር አታድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። እኛንም አላህ ቀልብ ይስጠን፣ እነሱንም አላህ ቀልብ ይስጣቸው እና መጨረሻችን አላህ ያሳምርልን። ወዳችኋለሁ፣ አከብራችኋለሁ። ማሰላማ። ባይ ባይ።